ሪች ሄሎ ሪች ማለት ጭራሽ ልጅቷ ላይ ቆለፍሽባት? ማደሪ ሳይንስ ደግሞ ጭራሽ እኔ ላይ ትጮያለሽ እንዴ? ምን አለ ቆይ እንደ በፊቱ እኔ ጋር ትተሻብት ሄጂ እና ምን ላድርግ? እንደ አጋጣሚ ኤርሚያስ ወደ ቤት ሲሄድ ኮኪ ላይ ተቆልፎባት ነበር። በሩን በርግዶ ነው ይዟት ሄደው። ደግሞ መቼ ነው አብረሻት ትደሪያለሽ? ሄላ 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 ምን ነው ችግር አለ እንዴ? እቺ ሪች ናታ። አሁንስ አበዛችሁ። ጭራሽ የራሴ የሆነ ህይወት የሌለኝ ያስመሰለችው እኮ። ቆይ ሁልጊዜ አብሬያችሁ ላልሆን እችላለሁ ማለት ምን ማለት ነው? ማን እንደዚህ ነሽ? ዳድራ አይ ወይዘሮ ዝናች። ቆይ እነዚህ ሰዎች ምን እያሰቡ ነው? አንተንም ጋር ሻውተዋል እንዴ? እሱማ እንደማየ ሁሌም አብረናችሁ ላንሆን እንችላለን ያለ። እኔ በጣም እየፈራሁ ነው። እኔም የሆነ ከባድ ነገር እያሰጋቸው እንደሆነ ይገርምኝ። ናሆሚ ምንም ቢፈጠር አትሆንም አይደል? የምን መታው መጣሽ ፍቅር? ገና መጀመርና ምን ለይ እኔ እንጃ። የአባቴን ስራና የእናቴን ብቻ የሚያሳስበው የኔም የወደፊት ህይወቴ በጣም ያሳስበኛል። እቺም ቢሆን አልተውሽ። ምን ሆነሽ አዝን? ደህና አይደለሽ እንዴ? ለክ አሁን ሳልገላት አልቀርም። ምን ናሆም ተደብድቦ ከመጣ በኋላ ቤተሰቦች በከፍተኛ ድንጋጤ ከበቡት። እናቱ ወይዘሮ ዝናሽ እየጮኸች እንዴት ነው አሁን እንዴት ነው የኔ ልጅ አለችው። ናሆም በህመም እየተሰቃየ አይ አሁን እንኳን ምንም አይደለም ይልቅ ሳርፍበት ይተወኛል አላቸው። ኑሐሚን በቁጣ ቆይ ማን ነው እንደዚህ ያደረገ? አቶ ተሰማ ነው ወይስ ሮማን? መቼም ከነሱ ሌላ ጠላት የለን አለች። ጋሽ ላይኩን ግን ነገሩን እንዳይባባስ በማረጋጋት እባካችሁ ይህንን በግምት መፈረድ ኩነኔ ቂም በቀር ሌላ ምንም ትርፍ የለውም፣ ዝም ብለን እንቀመጣለን። ናሆም ግን ጮክ ብሎ እውነቱን ተናገረ። አቶ ተሰማ ራሱ ነው ዱርዬ ቀጥሮ ያስደበደበኝ። የሚጠጣበት ቦታ ሄጄ ተጣልቸው ነበረ። በቁጭት ያስደበደበኝ እሱ ነው። ያች አረመኔ ሮማን ደግሞ አብሮ ነበረች። ይህንን የሰማችው ኑሐሚን በንዴት መቆጣጠር አጣት። ከዚህ በላይ ልታገሰው አልችልም እያለች አባቷ ተሰማን ለመውቀስና እውነቱን ለማጣራት ወደ አቶ ተሰማ ቤት ሄደች። ንዴቷ እየበረታ ሲሄድ አቶ ተሰማ ቤት እንደደረሰች ብቻውን ተቀምጦ አገኘችው። ኑሐሚን ባሏ ናሆምን ያስደበደበው እሱ መሆኑን በክፉኛ ጮኸችበት። አቶ ተሰማ ግን ቆይ ምን እያወራሽ ነው? እኔ ምንም አላደረኩም። የባልሽ ደብዳቤም እኔ አይደለሁም፣ እጄ የለበትም። ይልቁንስ የምጠጣበት ድረስ መጥቶ የደበደበኝ ራሱ ነው። ምስክር ከፈለግሽ ሮማን አለች አላት። ኑሐሚን በንቀት ጭራሽ ምስክር ሮማን ነች? እውነቴን ነው አባዬ፣ ከዕለት ዕለት በአንተ እያፈርኩ ነው። በአንተ በመጠራቴ ራሱ በጣም አፍራለሁ። አንተ የኔ አባት ልትሆን አትችልም አለችው። በመካከላቸው ሮማን ገብታ ነገሩን ልታረግቦ ብትሞክርም ኑሐሚን ግን ከአባቴ ቤት ጭራሽ አለች ማየን በሷን የቀየርካት እያለች ነገሩን ይበልጥ አባባሰችው። አንገቷንም አነቀቻት። ቤተሰቡ በሙሉ እያበላሸሽ ያለሽ አንቺ ነሽ፣ አንቺ የተረገምሽ ከይሲ ስትል በቁጣ ተናገረቻት። ጋሽ ላይኩንም የኑሐሚን ተናዶ መውጣት ከቤት ስላየ ተከትሏት እየመጣ ስለነበረ ድንገት ሲደርስ እህቱን ሮማንን ኑሐሚን አንቃታየ። ኑሐሚን ምን እያደረግሽ ነው ብሎ አረጋግቶት ነገሩ ከዚህ የባሰ እንዳይበላሹ ኑሐሚንም በግድ ወደ ቤት ይዟት ተመለሰ። ጋሽ ላይኩን በተፈጠረው ውድቀትና በሰዎች ክደት ክፉኛ ተስፋ ቆርጦ መጠጥ ላይ ወድቆ ነበረ። ኑሐሚን ግን እኛ ከዜሮ መነሳት እንችላለን፣ የእርስዎ ሞራል ነው የሚያስፈልገን በማለት ጋሽ ላይኩንን ታበረታታለች። ጋሽ ላይኩን ኑሐሚንን ለአማችነት የመረጠበት በችግር ጊዜ ከጎናቸው ስለምትቆም መሆኑን ገልጾ የድርጅትንና የቤቱን ኃላፊነት ለናሆምና ለኑሐሚን ለመስጠት እንደሚፈልግ ተናገረ። ልጆ ኑሐሚን እኔ ባንቺ በጣም እተማመናለሁ። እኔ ደከመኝ ሰለቸኝ፣ ብዙ ፈተናዎችን አሳልፈን እዚህ ደረስን። አሁን ግን እያቃተኝ ነው። ነገር ግን ኑሐሚን በሳልነቷና ጥንካሬዋን በማሳየት የቤተሰቡ ሞራል መገንባት ጀመረች። ጠላታችን ድል የምንነሳው ሰርተን ስንለወጥ ብቻ ነው።
እነሱ እኛን ለማጥፋት እንቅልፋቸውን ይጡ፣ እኛ ደግሞ ክፍተታችንን ለመሙላት ቀን ከሌት ሰርተን እንቅልፋችንን እንንሳ አለች። አቶ ላይኩን በኑሐሚን ንግግር ተነቃቅቶ አሁን እንደውም ዝም ብዬ ሳስበው የዚህ ቤት ትንሣኤ አንቺ ትመስይኛለሽ አላት። ኑሐሚንም መልሳ አንድ እጅ ብቻውን አያጨበጭብም አይደል? ሁላችንም አንድ ላይ ስንሆን ነው ይህንን ችግር የምናልፈው። ደግሞ ማንም ትናንትናውን ብቻ ለብቻ ያሸነፈ የለም ስትል የቤተሰቡን አንድነት አጠናከረች። በመጨረሻ ምንም እንኳን ጠላቶቻችን አባቴ እና ሮማን ቢሆኑም እርስ በርሳችን ሊያጠፉንና ሊያባሉን ቢሞክሩም ቤተሰቡ ካለው ቁስልና ኪሳራ ይልቅ የነገውን ተስፋ ስለሚያስብ ከነገ ጀምሮ ቢሮ በመግባት ኃላፊነትን እኔ እወጣለሁ። ሁላችንም የየራሳችን ኃላፊነት ብንወስድና ትኩረት ብናደርግ ካለንበት ችግር እንወጣለን ስትል የቤተሰቡ ተስፋ እንዳለው ነገረችው። በሌላ በኩል ደግሞ በፋኑኤልና በአምራን መካከል የነበረው የፍቅር ድራማ ወደ እውነተኛ ስሜት ተቀይሯል። የፋኑኤል እናት ሁለቱንም ለመፈተን ብላ የሰራችው ድራማ እንደነበር ገለጸች። አምራን ለፋኑኤል እናት እውነቱን አወጣችው። ባኮትን ማማ ማለት ማዘር የምር ከልጅዎ ፍቅር ይዞኛል፣ አንድ ላይ እንድንሆን ይመርቁን። የእውነት ደግሞ ልጁን ከእኔ በላይ ደስተኛ አድርጎ ሊያኖሩ የሚችል ሰው የለም፣ ያው የአቶ ፈጠነ ልጅ ብትሆንም አለች በፈገግታ። የፋኑኤል እናትም ልቧ ተነክቶ እውነቱን ተናገረች። እውነቱን ልንገራችሁ አይደል ሁለታችሁንም እየፈተንኳችሁ ነበር፣ በተለይ አንቺ ደረባባዋ አኩርተሽኛል። አሁን እውነቱን ስላወቅ ምርቃቴን ይሰጣችኋለሁ፣ ውለዱና ተጋቡ ስትል ፈቀደች። ፋኑኤል እናቱን አመስግኖ የአምራንን እጅ ይዞ እናትየው አምራንን ገና ስትያት የደነገጠችው ውበቷ ብቻ ሳይሆን የፋኑኤልን የድሮ ሚስትና ልጁን ስለምትመስል እንደነበር ሚስጥሩን አወጣቸው። አሁን ግን አምራን ፋኑኤልን ከታገለው የውስጥ ስብራት ስላወጣችው ቤተሰቡ በደስታ ተሞልቶ የሽምግልና ጉዳይ ማሰብ ጀመሩ። ዝናሽ የዛተች ሮማንን አንገት ላይ ስለት ደቅና ግድግዳ ላይ ያላተመቻት። ሮማን ደንግጣ ልጆች ስትሞክር ዝም በይ ምን እያደረግሽ ነው አለች ሮማን እየተንቀጠቀጠች። መኪና አላሽም አይደለ አለች ዝናሽ። አላስኩማው አለች ሮማን በፍርሃቱና አልገባኝም ቆይ ምን እያደረግሽ ነው አለች። ልገልሽ ነው ሌላ ምንም ማደርግሽ ይመስልሻል ስትል ዝናሽ ፊቷ ላይ አፈጠጠችባት። ሮማን ልቧ እየመታ ለማምለጥ እየሞከረች እኔ በልጅሽ መደብደብ ላይ እጄ እኮ የለበትም አለች። ማን አባሽ አሁን ስለሱ ጠየቀሽ? ሁሉን ነገር ያደረገው ያተሰማ ነው ብዬ እንዳስብ ነው የፈለግሽው? ሞኝሽን ፈልጊ አለቻት። ዝናሽ የሮማንን አንገት ጨምድራ አድርጋ ይዛ ጭራሽ በማይመጣው ልጄ በአይኔ ብሌን ላይ መጣሽ፣ እባክሽ ዝም በይ፣ በጣም ክፉ ነሽ፣ በዛ አረመኔ ጨካኝ ነሽ። እውነቱን ለመናገር እኔ ሆንኩ ቤተሰቤ ምንም አላደረግንሽም ነበር፣ አንቺ ግን ወንድምሽን ለመበቀል ስትይ እኛን ሁሉ ክፉ አደረግሽና አለች ዝናሽ። ሮማንም እባክሽን የባልሽ እህት እኮ ነኝ ክፉ ነገር እንዳታደርጊ እስቲ። ኧረ ዛሬ ነው ወንድምነቱ የታየሽ? እስከ ዛሬ የት ነበርሽ? ይቅርታሽ ስትል እስከ ዛሬ ብዙ ይቅርታ አድርጌልሻለሁ፣ አሁን ግን ለአንድም ለመጨረሻም ጊዜ ላስጠነቅሽ ነው የመጣሁት ስትል ዝናሽ ይበልጥ ወደ አንገቷ ስለቱን እያስጠጋች አስፈራራቻት። ሮማን በረዥሙ እየተነፈሰች ለመማጸን ሞከረች። ዝም በይ እባክሽ ተይ፣ ምንም ቢሆን እኮ ቤተሰብ ነን አለቻት። ዝናሽ ግን ፊቷ ላይ እየተነፈሰች እጇን ጫን አድርጋ ዛሬ ነው እህት መሆንሽ የታወቀሽ፣ ከዛሬ ድረስ የዚህ ቤተሰብ ህይወት ለማጥፋት ስትሞክሪ እህትነቱ አልታየሽም ነበር፣ ትሰሚኛለሽ? ይህ የመጀመሪያም የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ በቤተሰብ ዙሪያ ላይሽ አልፈልግም። አዎ ተግባብተናል አይደለ አለች። እኛ ልጃችን ላስደበደብሽ ዋጋ ልሰጥሽ ይገባል ስትል ሮማንን ወደ መሬት ገፈተረቻት። በዚህ መሀል ግን ሮማን ድንገት ራሷን ሳተች። ህይወቷን አልፎ ሊሆን ይችላል። ዝናሽ ደንግጣ እኔ እኮ ላስፈራራት እንጂ ልገላት አልነበረም እያለች በጸጸቱና ወደ ቤቷ ሄደች። ላይኩንንም የተፈጠረውን ነገር ነገረችው። ላይኩንም ደነገጠ። ተመልካቾቻችን የዛሬ ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።